ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንደምን ቆያችሁ? ዛሬም በአዲስ ቪዲዮ ተመልሰን መጥተናል። በዛሬ ቪዲዮአችን ለእንግሊዝ ፕሪሚየር ሊግ ጨዋታዎች መከታተል የምንችልባቸውን የቲቪ ቻናል አማራጮች የምናይ ይሆናል። ስለዚህ ወደ ዛሬ ቪዲዮ ከመሄዳችን በፊት ለዚህ ቻናል አዲስ ከሆናችሁ ሁላችሁም ቻናሉን ሳብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ይህን ቪዲዮ ላይክ በማድረግ እንጀምራለን። በቀጥታ ወደ ቪዲዮ እንሄዳለን። እዚህ ጋር እንደምትመለከቱት የቴሌግራም ቻናላችን አለ። እዚህ ጋር የቴሌግራም ቻናላችን ላይ ኦልሞስት ወደ 1000 የሚጠጋ ተከታይ አለን። ስለዚህ እዚህ ቴሌግራም ቻናል ላይ አዳዲስ የኳስ ቻናል እና የዲሽ መረጃዎች ስለሚለቀቁ እዛ ላይ ፎሎ በማድረግ በየቀኑ የኳስ ቻናል መረጃዎችን መከታተል ትችላላችሁ። እዚህ ጋር ዛሬ የምናየው ፕሪሚየር ሊግ ሊጀምር 3 ቀን ነው የቀረው እና ብዙ ሰው የተለያየ የኳስ ቻናል አማራጮች ይፈልጋል። አሁን ባለንበት ጊዜ ደግሞ ሁሉንም የኳስ ቻናል ሊጎች መከታተል ውድ ነው፣ ብዙ ገንዘብ ሊያስወጣ ይችላል እና እኔ እንደ አንድ ባለሙያ ያሉትን አማራጮች ላስቀምጥ እና የተሻለውን መርጣችሁ መጠቀም ትችላላችሁ እናንተ። ስለዚህ እቤታችሁ ባለው ሪሲቨር የሚሰራ የትኛውም የኳስ ቻናል በመጠቀም ከተጨማሪ ወጪ ራስዎን መጠበቅ ትችላላችሁ። ስለዚህ እኔ ዛሬም ሪከመንድ ማድረግላችሁ ወደ ኦልሞስት ወደ 5 የሚጠጉ ቻናሎች አሉ። ስለዚህ በቀጥታ ወደ እነሱ እንሂድ። መክፈል የምትችሉ ካላችሁ በመጀመሪያ ደረጃነት በጣም ኮስቱም ሀይ ስለሆነ መክፈል ከቻላችሁ ቪአይፒ ብትጠቀሙ አሪፍ ነው። ቢኢን ስፖርት ሙሉ ይከፍታል። ቢኢን ስፖርት እንደምታውቁት እንደ ዲኤስቲቪ ነው። ሁሉንም ጨዋታዎች በእንግሊዝኛ ኮሜንታተር በጥራት ያስተላልፋል። ስለዚህ ቢኢን ስፖርት በማስገባት መከታተል ትችላላችሁ በቪአይፒ ሰርቨር እና ከዚህ በፊት ቪአይፒ ተጠቃሚዎች ካላችሁ ደግሞ ማወቅ ያለባችሁ ነገር ዲኤስቲቪ በቪአይፒ ተዘግቷል። አሁን ላይ እየሰራ አይደለም። ከዚህ በፊት ግን ባለፈው ዓመት ቪአይፒ ሰርቨር ዲኤስቲቪን እና ቢኢን ስፖርት ሙሉ በሙሉ ሲከፍት ነበር። አሁን ላይ ግን ዲኤስቲቪ ተዘግቷል። ስለዚህ ቪአይፒ ተጠቃሚዎች ማወቅ ያለባችሁ ነገር በዚህ ሰዓት ዲኤስቲቪ ቻናሎችን አይከፍትም። ስለዚህ የሚከፍተው ሙሉ በሙሉ ቢኢን ስፖርት ብቻ ነው። ስለዚህ ቪአይፒ በማስገባት ቢኢን ስፖርት መከታተል ትችላላችሁ እና የግድ ዲኤስቲቪ የምትፈልጉ ካላችሁ ደግሞ ጂሴክ ባለበት ሳተላይት ያሉትን የሞርፍለክስ ፓኬጅ የሚባሉት አሉ። እነዚህ ቻናሎችን በማስገባት ደግሞ ዲኤስቲቪ ፓኬጆችን ሙሉ በሙሉ መጠቀም ትችላላችሁ። ግን እዚህ ጋር ማወቅ ያለባችሁ ነገር ይሄኛው ፓኬጅ በሁለት ሪሲቨሩን በጣም ነው ሪሲቨር የሚመርጠው ኢቢሲ 265 ሳፖርት የሚያደርግ ሪሲቨር ብቻ ነው የሚሰራው። ስለዚህ ሪሲቨር አሁን ላይ ገበያ ላይ ደግሞ ወደ ኦልሞስት ወደ 10,000 ብር ነው። በጣም ሀይ ነው። ዲኤስቲቪ እና ቢኢን ስፖርት መከታተል የምትፈልጉ ካላችሁ ደግሞ ኮስቱም ሀይ ስለሆነ ይሄ ገንዘብ ላላችሁ ብቻ ነው ሪከመንድ የሚደረገው እና ሁለተኛው ደግሞ አብዛኞቻችሁ የምትጠቀሙትን ጂሲ ኤክስፖርት ነው። ጂሲ ኤክስፖርት በዚህ ሰዓት ብዙ ሰው እየተጠቀመ ይገኛል። እነዚህ ቻናል ደግሞ በሁሉም ሪሲቨር በተመጣጣኝ ዋጋ ይሰራል ማለት ይቻላል። ስለዚህ ጂሲ ኤክስፖርት በትንሽ ኮስት እና አንድ ዲሽ ካላችሁ በቂ ነው። በአንድ ዲሽ ጂሲ ኤክስፖርት መከታተል ትችላላችሁ ፓኬጅ በማስሞላት። ስለዚህ ፓኬጅ ማስሞላት የምትፈልጉ ካላችሁ እዚህ ጋር የራሴ ቻናል አለን። እዚህ ጋር በዚህ ዩዘር ኔም ቴሌግራም ላይ እኔም በመጠየቅ የሪሲቨራችሁን የጂሲ ኤክስፖርት ፓኬጅ ማስሞላት ትችላላችሁ። ስለዚህ ጂሲ ኤክስፖርት በዚህ ሰዓት ሁነኛ አማራጭ ነው። ከገንዘብ አንጻርም ከጥራት አንጻርም አሪፍ ነው። ሶስተኛ ደረጃ ደግሞ 24 ስፖርት የሚባል አለ። እሱም ልክ እንደ ጂሲ ኤክስፖርት ነው። እሱም ወደ 4 የሚጠጉ ቻናሎች አሉ። እሱም ጂሲ ኤክስፖርት ባለበት አቅጣጫ ነው ያለው። በተመሳሳይ ፍሪኩዌንሲ ነው ያለው። ስለዚህ እሱንም ለመጠቀም የራሱ ሪሲቨር ይመርጣል። ስለዚህ እሱም በተመጣጣኝ ዋጋ ከጂሴክ እንዲሁም የተሻለ ዋጋ አለው። ስለዚህ በተመጣጣኝ ዋጋ እነዚህን የኳስ ቻናሎችን መከታተል ትችላላችሁ። ስለዚህ እነዚህንም በተመሳሳይ አብዛኞቻችሁ እንጠቀማቸዋለን። አዋጭም እና አንጻር በጣም የተሻሉ ናቸው ከሌሎች አንፃር። ስለዚህ ይሄን በማስሞላት መከታተል ትችላላችሁ። በአራተኛ ደረጃ ደግሞ ፍሪ የሆኑ ቻናሎች አሉ። በዚህ ሰዓት ጀስት ላይክ እንደ ባለፈው ዓመት እንደ ፉትቦል ኤችዲ ቫርዚሽ የምትጠቀሙ ካላችሁ ቫርዚሽ እና ፉትቦል ኤችዲ ባሉበት ሳተላይት ያሉት እነዚህ ፈርሻን ስፖርት እና ጌም ስፖርት የሚባሉት አሉ። እነዚህ በጣም አሪፍ ናቸው። ኤፊ ስፖርት አለ፣ አሪዞ አለ። እነዚህ ፍሪ ናቸው፣ ግን ሙሉ ኢትዮጵያን ሽፋን አይሰጡም። የሚሰሩት በስተ ሰሜን በኩል ጀስት አዲስ አበባም ላይ ወደ 180 ሴንቲሜትር ይሰራል። አንዳንዴ ሊያሰገድ ስለሚችል ደቡብ በኩል አይሰራም። ሙሉ በሙሉ ስለማይሰራ እንዳትሞክሩት። አዲስ አበባ ያላችሁ በ180 ሴንቲሜትር ዲሽ በትልቁ ሰዓት መስራት ትችላላችሁ። ስለዚህ እነዚህ ደግሞ ሙሉ ጨዋታዎችን ያስተላልፋሉ። ይሄኛው እንዲሁም አዲስ ስለሆነ በጣም አይሴትም በዚህ ሰዓት አሪፍ ነው። እነዚህ ደግሞ ቻምፒዮንስ ሊግ እና ኢሮፓ ሊግ ጨዋታዎችን እያስተላልፉ ይገኛሉ። ከሱም በተጨማሪ ደግሞ በሳምንት 2 የእንግሊዝ ሊግ ጨዋታን ያስተላልፋሉ። ስለዚህ በስተሰሜን በኩል ያላችሁ እነዚህ ቲቪዎችን በማስገባት እንደ አማራጭ መከታተል ትችላላችሁ። ስለዚህ እነዚህ ሪሲቨር ደግሞ እነዚህ ጂሴክ እና 24 ስፖርትን ለመከታተል
ለእናንተ የሚያስፈልጉ ነገር ምንድነው ካላችሁ እዚህ ጋር ፖስት ተደርጓል። ከታች በኩል እዚህ ጋር የ2026/27 የእንግሊዝ ፕሪሚየር ሊግ ጨዋታዎችን በቀጥታ ለመከታተል ጂሴክ ስፖርት እና 24 ስፖርት የሚሰሩ ሪሲቨሮች ናቸው። እነዚህ ሪሲቨሮች ጂሴክ ነው የሚሰሩት። እዚህ ጋር እስከዚህ ድረስ ብዙ ናቸው፣ በጣም ብዙ ናቸው። ከእነዚህ ውስጥ የእናንተ አይጠፋም ብዬ አስባለሁ። ይህ ሁሉ ጂሴክ ስፖርት የሚሰራ ሪሲቨር ነው። ስለዚህ እነዚህ ውስጥ የእናንተ ሪሲቨር ካለ በእኔ በኩል በማስሞላት ጂሴክ ስፖርት በጥራት መከታተል ትችላላችሁ። በተጨማሪ ደግሞ 24 ስፖርት መከታተል የምትፈልጉ ካላችሁ ደግሞ እነዚህ ናቸው 24 ስፖርትን የሚሰሩት ሪሲቨሮች። ስለዚህ 24 ስፖርት እና ጂሴክ ስፖርት መከታተል የምትፈልጉ ካላችሁ የቴሌግራም ቻናላችን በመቀላቀል ፓኬጅ በማስሞላት መከታተል ትችላላችሁ። ስለዚህ ሙሉ የእንግሊዝ ፕሪሚየር ሊግ እና የቻምፒዮንስ ሊግ ጨዋታዎችን መከታተል ትችላላችሁ አሁን በነገርኳችሁ አማራጮች። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እዚህ ጋር የቴሌግራም ቻናል አለ። ቴሌግራም ቻናላችን በመቀላቀል በየቀኑ አዳዲስ የኳስ ቻናል መረጃ ማግኘት ትችላላችሁ። እዚህ ጋር እንደምትመለከቱት በየቀኑ እየተለቀቀ ይገኛል አዳዲስ የኳስ ቻናል መረጃዎች። ስለዚህ ይህን ቻናል በመቀላቀል አዳዲስ የኳስ ቻናል መረጃዎች መከታተል ትችላላችሁ። እዚህ ጋር እንደምትመለከቱት ጌም ስፖርት ሚል አለ። ይሄኛው ስኬጁል አውጥቷል። እዚህ ጋር እንደምትመለከቱት ስኬጁል አውጥቷል። ይህ ፍሪ የሆነ ቻናል ነው። እነዚህ አይነት መረጃዎች እዚህ ጋር ሼር ይደረጋሉ። ይህን ቻናል ሳብስክራይብ በማድረግ እንዲሁም የቴሌግራም ቻናላችን ተቀላቀሉ። ከሱ በተጨማሪ ደግሞ ቴሌግራም ቻናላችን ላይ ሶፍትዌር ማግኘት የምትፈልጉ ካላችሁ እዚህ ጋር ፕሮፋይል ምልክቷን በመንካት እዚህ ጋር ኢንፊቴክ ሶፍትዌር ቻናል የሚል አለ። እሱን በመንካት ቀጥታ የሶፍትዌር ቻናላችን በመቀላቀል ከዚህም ሶፍትዌር ማግኘት ትችላላችሁ። ብዙ አይነት ሶፍትዌር አለ። የሁሉም ሪሲቨር ሶፍትዌር እዚህ ጋር ስለሚለቀቅ ሶፍትዌር ማግኘት ትችላላችሁ። እዚህ ጋር እንደምትመለከቱት ሙሉ ሶፍትዌር ተለቋል። እዚህ ጋር ይህን ቻናል ፎሎ በማድረግ ሶፍትዌር ማግኘት ትችላላችሁ። እንዲሁም ደግሞ ሀሳብ አስተያየት ካለ እዚህ ጋር የቴሌግራም ዲስኬሽን ግሩፕ አለ። ይህን ግሩፕ ደግሞ በመቀላቀል እዚህ ጋር ሀሳባችሁን መጻፍ ትችላላችሁ፣ ከኛ ጋር መወያየት ትችላላችሁ ማለት ነው። ይሄ ቪዲዮ ከተመቻችሁ ላይክ አድርጉ። በቀጣይ በአሪፍ ቪዲዮ እስከምንገናኝ ድረስ ክፉ አይንካችሁ። ይመቻችሁ። ቻው ቻው።